ምን መሰለ ጉድለትን ባወራ ጊዜ ጉድለት ወደ ጉድጓድ ነው የሚከት ስለ ጉድለት ባሰብክ ጊዜ ስለ እጦት ባሰብክ ጊዜ የለኝም ባልሽ ጊዜ ህይወትሽ ወደ ጉድጓድ እየዘቀጠ ነው የሚሄደው ወደ አተላ ውስጥ እየገባ ነው የሚሄደው ሁሉ አለኝ ይበዛልኝማል ስትል እግዚአብሔር በመንፈሱ ከፍ ያደርግሃል ይኸውልህ አንተ በክርስቶስ አለኝ ብለህ ክርስቶስን ስታምነው የህይወትህን ማዕከል ስታደርገው ኢየሱስ ላይ ሙጥኝ ስትል ከኢየሱስ ጋር የቅርብ ጸሎት የቅርብ ግንኙነት ስታደርግ ጌታችን ኢየሱስ ክርስቶስ ካለመኖር ወደ መኖር የሚያመጣ አምላክ የሌለህን ነገር እንዲኖርህ ያደርጋል ግን ይፈትንሃል አየህ እምነትህን ይፈትናል እምነት የአብርሃምን እምነት እንደፈተነው እምነትሽን ይፈትናል ብዙ አገልጋይ ብዙ ክርስቲያን ብዙ ምእመን የለኝም እስረኛው መከራ ውስጥ ያለው የምኖርበት ኑሮ ይበቃኛል አያችሁ የክርስቲያን ደስታው ምንጩ የሚፈልቀው ባለው ገንዘብና ባለው ማቴሪያል አይደለም የክርስቲያን ደስታ ምንጩ ኢየሱስ ክርስቶስን የህይወቱ ማዕከል ማድረግ ነው ከኢየሱስ ክርስቶስ ጋር የቅርብ ግንኙነት ማድረግ ነው ከዛ ጉድለት ልታይ ትችላለህ ግን ጉድለት እንዳታይ እርሱ በሙላት ይሞላሃል በደስታ ዘይት ይሞላሃል አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ኢየሱስ ክርስቶስ የህይወትን ጥያቄ የሚሞላ ጌታ ነው ችግሩ ምንድነው ነው የምትሉ ችግሩ እኔና እናንተ ኢየሱስ ክርስቶስን የህይወታችን ማዕከል አላደረግነውም ሃይማኖተኛ ነን ቸርች እንመጣለን አንጸልይም ቃል አናነብም ከጌታ ጋር ጊዜ የለንም ድምጹን አንሰማም ፈቃዱን አንከታተልም ሃይማኖተኛ ደግሞ ምንም አይጠቅምም ድምጹን ስትሰማ የለኝም የሚል ድምጽ ሰይጣን ሲያሰማ ወደ ኢየሱስ ስትጠጋ አለኝ እኔ ካንተ ጋር ነኝ የሚያስፈልግህን አዘጋጅልሃለሁ ሃሌሉያ